እያንዳንዱ እኔ ጋር ሲመጣ የነበረውን እያሰብኩት እኮ ነው የታመምኩት። ማርያም የሚያስለቅሰኝ እኮ እሱ ነው። ሰው እንደዚህ አይነት አሟሟት ይሞታል። ይሄ ለፍርፍር ከሆነ ሳሊ ለመቀደስ እግዚአብሔርን ይከለሱት ነው። ይሄን በዚህ ምግብ ካልሞት ተነስ በኢየሱስ ተነስ። ተቃጠልክ መብራን ወይኔ በመብራን። ሰላም ውድ ቤተሰቦቻችን እንዴት አደራችሁ? ላይፍ ስታይል እንግዲህ የመጀመሪያውን ዛሬ እንጀምራለን። ሚስትየው ቲኖ እንዴት አደርሽ? ደህና አደርሽ? 3 ሰዓት ሆነ። እሺ 3 ሰዓት ሆነ። እሺ እስቲ እንደ በፊቱ ቅፍ አድርጊኛ። ምን ካላየሽ እንዴት ይሆናል? ተነሽ ብዙ ስራ አለን። ያለበዛ አንድ ባል ውሃ ነው የምጠፋብሽ። እሺ እየቀረስኩ ነው። ሁል ጊዜ እንግዲህ እኛ ቤት ውስጥ እኔ ነው መቀሰቅሳቸው። ምን እንደሆነ አላውቅም። እኔ ነው መቀሰቅሳቸው። ጫማችን እንድናረጋለን። እዚህ ጋር ደግሞ አንድ ልጅ አለ፣ በቃ የማይነሳ ያው ቤቱም እንዳረጉት ይዩት። ማብስማ መንፈስ ቅዱስ ይዩት። ካልሲ እዚህ ላይ ቲኖ አላየችው። አርሰናል ተነስ። ሃሎ 3 ሰዓት ሆነ። ተነስ። ምንድነው? ተነስ። አንተ ሰዓት ነው የምተኛው? አተሙር ትይዛለህ እንዴ? ኧረ ተነስ በእናትህ። ምንድነው ካልሲ እዚህ ላይ ያደረከው? ቲኖ ገደለችክ። ያዝ። ተነስ። እኛ ሰፈር እና እኛ ቤት ውሃ የለችም። በቃ ሁሌ ከታንከር ፊታችን ተሰነጣጥቆ እና ከቶለት በኋላ ድጋሜ ወደ ሳሎን። ኧረ ቤተሰብ ምን ይሻለኛል? እዩት፣ እግዚአብሔርን እዩት። ምን ይሻለኛል? እናቴ ምን ላድርግ? ልጅ ተነስ። አንተ ተነስ። እኔ ከሀገር ያመጣው ልትሰራ ነው ወይስ እንትን ልታረግ ነው? እኮ ትናንትና እኮ 9 ሰዓት ነበር የትኛውት መብራን። ና በቃ ተነስ። 4 ሰዓት ሆኗል። ከምር ያው ስልክ ያው ስንት ሰዓት ነው የሚለው? አሳየን። ይኸው ስንት ሰዓት ነው የሚለው? 3 ሰዓት ገና ለአራቱ ነው። እሺ ነሳል። ለአራት ነው ጉዳይ። ተነስ። መጥረግ እንሄዳለን፣ ቤት ጽዳት ምናምን። ከዛ ቁርስ እንበላለን። አብራችሁን ሁሉ ዛሬ ቲኑ እየተኝታለች። ዛሬ እስቲ እናሳርፋት። የመጀመሪያው ቀን ነው። ለስከው ገባ ደግሞ አግማሞ ሽንት ቤቱን እየተንገዳገደ ነው የሚገባው። ለስከው ወደ ልብስ እንቀይራለን። በደንብ ታጠፊት እንዲለቅ ድጋሚ እንዳያስተኛክ። ዋ ትንሽ ቆይታ ነው የምትመጣው። ለስካው ኤቭሪባዲ አሁን በቃ ቤት ወደ ጽዳት እንገባለን። ከምር አምላካችን ነው። እኔ አልወድም ግን ምን ያደርግላል? አልበላም ብለህ 2 ኪሎ ልገዛ ስል እና እንዴ ብለህ ነው ቴምር የምበላው? አስወጥ ጋዲት በጣም ነው ደስ የሚለው። ሶ ጋይስ ምንድነው እኔ የዓለማችን ሼፍ የማይወዳደረኝ ምግብ ሰሪ ነኝ እና አሁን ያው እንደነገራችሁ ኢንዶሚን ሰልታታ እናንተ በልታችሁ ታውቃላችሁ? አላውቅም። ኢንዶሚን ሰልታታ የራሳችን ምግብ ነው። እኛ ክሬት ያደረግነው ነው። የራሳችን ምግብ እንሰራለን። ሽንኩርት ያስጠላችኋል፣ መክተፍ ያስጠላችኋል። አሳያችኋለሁ እንዴት እንደሆነ ሽንኩርት አከታተፍ ማለት ነው። ሶ እንደዚህ ታረገውና ማለት ነው እንደዚህ ታረጋለህ። ዝም ብለህ እስቲ this is ምንድነው? ጂም ከትፎ ሴት ያስንቀር ማለምን የልጅ የሚሰራ የሚከትፈው
እና ቤት ለቤት ለምን አትጀምርም? አሁን እያሰብኩ ነው። ስማ ቤት ለቤት ለምን ሽንኩርት መፍጨት ምናምን ነገር አልጀመረም? እያሰብኩ ነው። ያው ኑሮም ከብዶናል። እስቲ ሁለተኛ ስከትፎ ነው በቃ ምንድን ነው እንዴ? እስቲ ልሞክረው። እስቲ አትጅን ትከፋለህ። እስቲ የኔን አከታተፍ እስቲ አንተ እስቲ ከፍቷል። ማን ነው? ማነው? ኧረ ማንነትህን ግለጽ። ማነህ አንተ? ባለሱቅ እንዴት ነሽ? ፒስ ነው ሞላ። ቴንክ ዩ ኢንዶሚን 3 ይህም በዚህ ምግብ ካሉ ኢንዶሚ 3ኛ ቤት በቃ እንደዚህ ግንድ የገባው እንዴ መላጥማ ጎበዝ ነኝ። መክተፋ ነው የምትከብደኝ። እስቲ ወይኔ በመብራት እኔ እንደዚህ ነው። ምንድን ነው በግደው እንዴ የምታርደው? ወይኔ አንተ አተበግ ነው እንዴ የምታርደው? ኧረ በማርያም ይሄ መውጣት አለብን። ይሄ ጥሩ አይደለም። ኧረ በመብርሃን እኔ ጨርሼው በነበርኩኝ አሁን ታው እንደዚህ ማያልክ ሞራሌን አትንክ። በማርያም ናውጣ አለቀስኩ። እግዚአብሔርን ፋሚሊ ውጣ። እኔ ዝም ብዬ በበላ ነው የሚሻል። ውጣ ናገባ ውጣ እንዴ ፋሚሊ በኢየሱስ ወይኔ አይኔ በማርያም ተቀጠቀ። አቃጥልኝ ብለህ ጎራ ነበር እንዴ? ኢየሱስ ዩት ምን ሳያደርግ ምን እንደጀመረ ዩት አንሳ ቶሎ ካልሲው ዩት እስካሁን ጠረጴዛው ላይ ዩት ፋሚሊ ወይ ምንድነው እንዴ? ወደዛ ሳነጣጥፍ እንዳለ እንደዚህ ተደረገ ፋሚሊ ዩት ካልሲው እንደዚህ ይተኛ ነው ወይ አንተ ናት? እሺ አጥፎ ነው እንዲያልክ። እሺ በማርያም ቆይ ውሃ ስለሌለ እኔ ባክቴሪያ በጣም ነው የሚያምኝ። ክኖር የህይወት ቅመም ግን እኮ አያስፈልገንም። የራሱ የእንትኑ ቅመም እኮ አለ። ምንድን ነው እንዲህ የምትጎረረው? አስር ዶሮ ማለት ጀመረ። በደንብ ስታቁላሉ በደንብ ማቁላላት አለባቸው። በደንብ እንዲህ እያልክ ማቁላላት አለብህ። ሼፍ ሉካ መቅመስ ጀመርክ እንዴ? ጨው ሳይገባ ባዶ ነው የመችህ? ናውጣ ከሱ ጋር ናውጣ። እኔ ያስኮነብሳል እግዚአብሔር ያነሳል፣ እግዚአብሔር ያነሳል እንጂ። ኧረ በመብርሃን ከእሱን ነገር ክፈተው። ምንድን ነው እንደዚህ? ኧረ አንተ አሁን አንተስ እንትን ስታደርገው ነው። አላጠበቀውም አንተ። ባዶ ራሱ ይጠጣ የለም እንደዚህ ቆየችው። እግዚአብሔር ምንም ነገር አይሉ ምንም ነገር አይሆንም። ምንም ስለሚንተከተክ ምንም አይሆንም። ፍቅር እማ ፍቅር ታለሽ ነው እንጂ ለምን እንደሱ የምታደርጊው? ላይቱን አንተ ታው ግን ታው የሆነ ሰው አትነሽ ትንሽ ያለሽ አሁን አንድ ባለው ሰልፈሽ እንኳን በቃ ዞር በቃ ተነሽ ወሚራፍሽ አረቴ ሰው አለ። አረ ወጡ፣ አረ ዱቄቱ ለትንሽ የሚገርም ቁርስ ለስከው በቃ አቤት ይሄ ለፍርፍር ከሆነ ሳሌ ለመቅድስት እግዚአብሔርን ይከለሱት ነው። በኢንዶሚን ተለክፈዋል። ከዛሬ ጋር ኢንዶሚን ሳይ ለአምስተኛ ጊዜ
ናም እያለ ቶሎ ምን እያለች ነው? ፊቴ ልታጠብና እመለሳለሁ። ግቢ ግቢ። ራስሽ ሪፍሬሽ ያደርግሻል። እኔ አልበላም። እኔ አላምንም። ለብቻው ሰርቶ ነው የሚበላው ፋሚሊ በቃ ሙሉ ቤተሰቡ ከመሽ ውስጥ ነው። ቲማቲም አሪፍ ነው ለጤንነት። ምንድን ነው ፍርፍር ነጭው እንዳለው ከመሽ ውስጥ ሁለት እንጀራ እንቅመሰው እንደ ኬን እናንተ እንቅመሰው። ዝም ብለን እንደ ሀሳብ በሁለት እንጀራ አድርገን ዳቦ ጨምረን እንቅመሰው በቃ። አንተ አሁን እንደዚህ ተስተካከለ የሚባለው ይሄ አይደለም። አንተ እኮ ነው እንደዚህ ያደረገው። ማስቲካ ና እንዴት ማስቲካ ገዝቼ ብሰጠው ትናንት። ቆይ ምንድነው እንደዚህ መቃበል? ያደርክበትን ልብስ ደግሞ ቀይራለሁ። መጀመሪያ ከቁርስ በኋላ ልበላ እንጂ እንዳነካ ሙያ ልብስ ቀይር። እኔም ሙያ አለበት ሲኞሪታ። ውሃ አነሰው ትንሽ። አውጣው። መች በሰለ እኮ ሶ ጋይስ እኛ ግን አለን። እነሱ ጠፉ፣ እኛ ግን አለን። ወጥ እንሰርተን እየበላን የወጥ ጋይስ ቪዲዮ ላይ እንዳያችሁት የኔም እጅ አለበት ማለት ነው ጋይስ። የኔም እጅ አለበት። ይሄ ወጥ እኔ ነኝ የሰራሁት። ያው ነው የተባበሩት ነው። ከትፏለች ሌላ ምንም ነገር ከትፍ ያለው ሽንኩርት ያለ ወጥ እንዴት ወጥ ያለ ሽንኩርት ምን ይጣፍጣል? አፍጥርልኝ ነው። ምን ፍጥነት የት ይገኛል? እንዴ በስልሳ እኮ ነው የነዳሁት። ሶ ጋይስ ታበኒ ኮሮኒ ለታበኒ እኮ ናስቲክ ማስ ተቃጠልክ። መብራን ወይኔ በመብራን አንተ ዝም ብለህ ነው እንደምንደማው መብራን ዳሽ ይጣፍጣል። ሰው እንዲደማል የወዱ ነገር አያችሁታ። ለሶት መብራን ድረሽ ሰው ይደፋል እንደዚህ ካቃጠለ። አላቃጠለ እስቲ ደገና ወድን ትወዳለህ። አላምንም ማንቲ ማረን አላምንም። ቆይ ራሴን ላድርግ ነው ማረምና ማረምን ይወፍ ብየዋል እኮ ራሴን እኔ ሰው አላምንም በማለት ሰው አላምንም። አረ ቀዝቅዟል፣ እግዚአብሔርን ቀዝቅዟል። በጌታ ብቻ ቀዝቅዟል። ለአንድ እንጀራ ብታደርግበት እኮ የቁርስ ነው። እማ አለቀ ነበር ግማሹ እዚህ ተደፍቷል። አውርዶ በቃ እንዲ ወይኔ ደፋው። ቲኑ ምን ተስራ ይሄን ተስራ ደግሞ እንጂ ቲኑ እንደዚህ ንጹህ የነበረን ትሪ ከደቂቃዎች በኋላ ምን እንደሚሆን ታዩታላችሁ። ከአፍታ ደቂቃ በኋላ ምግብ ከተደረደረ በኋላ እንዴት እንደሚያምር፣ ከዛ ምግቡ ካለቀ በኋላ ትሪው ምን እንደሚመስል እንስላችሁ። የኢንት ሸፈን መጠጡ አይገርምም? እግዚአብሔር ሸፈን ለስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ በሥላሴ ስም የተባረከ ይሁን። የበላነውን ከቤታችን ከሰውነታችን አዋህድልን፣ አሜን። ሽፍንፍን ሰልታታ ለምንድን ነው ጥርሳችንን ፍቀን ስንል እንጀራ ስንቀምስ በባዶ ይማር? ሁሌ እኮ እንጀራ ይመራል። ሁሌ እኔ ይመረኛል እንጀራ። ቆይ ከመረቁ ምንም ማድረግ ለምን ተገለጽ? እኔ ያለ መረቅ እንደማይሆን ታውቃለህ፣ ግን ችግር የለውም።
ዳቦ ጥሩ ነው። በዳቦ ነው ኢንዶሚን አልወድም። ዳቦ ጥሩ ነው። ባንተ ነው ለኔ ጥሩ አይደለም። እና በስመ አብ እኔ በቃ ፍቅር እኔም በቃ ጠገብኩ። የኪና በቃ ብሉ እንጂ በቃ በቃ ኧረ ብሉ። ኧረ በቃ እኔን ስታላልኩኝ ጠገባችሁ አይደል? አዎ ጠገባችሁ። ማርያምን ምግብ ኧረ በማርያም እዚህ ጋር ያለው እንዳይደበረ ታው ቆይ እዚህ ጋር ያለው በቃ ይብለህ ብትሰነዝራለህ በዛ እንዴ ኧረ በማርያም እኔን ካሜራ ማን ነኝ? ምንድን ነኝ? ዘርለማ የሚጠቀለለው በደንብ ተቀለለው የተቀለለው ነው ይሁን እንደሚል አይ ተቀለ እንደ ወንድ ልጅ ብላ እንጂ አንድ ላጎሰ ኧረ በማርያም በቃኝ ብላል ነው ሲጉት ምናምን እያወሩ ነበር። ጥሩ ዜና አይደለም ይዤ የመጣው። አቤት ምንድነው? ምን ተፈጠረ? ፈጽሞ ጓደኛዬ እንደዚህ ሆነ ብዬ አላሰብኩትም። ብሩክ ያረፈ ሰው እንደዚህ አይነት አሟሟት ይሞታል? ሰው እቃውን ጭኖ ቤቱ እየፈረሰ አዲስ ቤት ሊገባ ብሎ ቆይ ቤቴ ሲፈርስልኝ ብሎ ይጠብቃል እቃውን ጭኖ እንደሚሄድ። ሰው እንደዚህ አይነት ሰፈር ውስጥ ምን ያህል ታዛዥ እንደሆነ ለዛ ሰፈር እዛ ሰፈር ውስጥ እንደዛው መቅረት ይኖርበታል። ሳለው አንተ መሆኑ ፈጣሪ ወዶት ነው እንጂ ስንት እኮ አለው ስንት ዓመታት ተሰቃይቶ የማይሞት ሰው አለ። ከባድ ነው ስሜቱ። ምክንያቱም በጣም የሚወደው ጓደኛ ነበረ ነው። ከዛም በተጨማሪ በቃ ብዙ ነገር ፕላን እያደረጉ ነው እሱ እንዲሆን ያየው ጓደኛን የምትወደው ጓደኛ እንደዚህ በድንገት ሞቷ ስትባል በጣም ነው ከባድ ስሜት ነው የሚሰማክ። በጣም የኔም በጣም የሚወደው ጓደኛው ነበር ብሩክ ይባላል። እንደዚህ በድንገት ነው በሱ ተመቶ የሞተው። ሰው ምን መሰላችሁ ፈጣሪ የማይሳሳት አምላክ ነው። ወይኔ ከሰማህ መመለስ የማትችለውን ነገር ፈጣሪ የሚፈቅደው ማድረግ ነው። ታክለው ነገር አለ። እያንዳንዱ እኔ ጋር ሲመጣ የነበረውን እያሰብኩት እኮ ነው የታመምኩት። ማርያም የሚያስለቅሰኝ እኮ እሱ ነው። ሶስት ቀን ሙሉ እያለቀሰ ኧረ በመብራት ቤተሰብ እንግዲህ ዛሬ የነበረው የጧት ፕሮግራማችንን አብረን ብሎግ እንድንሰራ ነበር ሀሳባችን። ግን የሆነ ጥሩ ሙድ ላይ ስላልነበረ ትንሽ ስሜቱ ተረብሿል። መጨረስ አልቻለም። ሰው ይቅርታ፣ በጣም ይቅርታ።